እሺ የኔ አንድ ጥያቄ አለኝ። ግን እያልኩሽ ያለሁት ሀቢባዬ ወይዬ አንድ ጥያቄ አንተ አሁን እዚህ ጋር የገባኸው ዊ አር ኦፕን ዋሽታለች ብለክ ነው። ምን ዋሸች? ምን ዋሸች ብለን ስንጠይቅክ አዎ ማርቆስ ያደረገውን ሁሉ አድርጓታል፣ ግን ሲጀምር በራሱ ፎቶ ነው የጀመረው፣ በዚህ ልጅ ፎቶ አይደለም አልክ። ኦኬ በጣም ጥሩ። ለዚህ ምላሽሽ ምንድን ነው ስላት ስክሪንሾቱን ማስረጃ አቀርባለሁ እኔ እና እሱ የተጻጻፍንበት ሰዓት ዓመተ ምህረት የሚያሳይበት በዚህ አካውንት በሱ ፎቶ ለማውራቱ ማስረጃ አቀርባለሁ አለች። ማስረጃውን ለእኔ በውስጥ ትልክልኛለች። ስለዚህ ጉዳዩ አለቀ ማለት ነው አይደል? ግን ሁለተኛ ነገር ግን ያው የብሩንም ደግሞ አትለፊው። ኦፍ ኮርስ ሺ ዋዝ ቴክን ዘ መኒ አንቺ እኔ ያለው እዚህ ጋር እኔ አወያይ ነኝ አይደል? አንቺ ሚውት አብርተሽ አብሪ ካላልኩሽ አታብሪ። ብር ወስዳበታለች ለሚለው ማስረጃ ደረሰኝ አለክ? እኔ እኮ ሳይድ እያዝኩ ሳይሆን ልክ እንዳንቺ የዛን ቀን እየተናገርን ነበረ ነው የምልሽ እኮ ሀቢባዬ። ያልተመለሰልኝም ወንድሜ ማስረጃ ደረስ እኔ ጋር እኔ ማለት ገገማ ነኝ። በማስረጃ ካልሆነ ሰው አላምንም፣ ሰው አልሰማም። በማስረጃ ካልሆነ አንድ ሰው እከሌ ጋር አንዲት ሴት መታ ከባልሽ ጋር ተጻጽፌያለሁ ባልሽ ይጀነጅነኛል ካለችኝ ማስረጃ አቅርቢልኝ እላታለሁ። ዝም ብዬ በወሬ አላምንም ማለት። ልክ እንደዛው አንተ አሁን እሷ ብር በልታለች ከማርቆስ ስትል ደረሰኛለህ ወይ አልኩህ። መልስልኛ ጥያቄውን። ደረሰኛለህ? እኔ እኮ የሱ ሳይድ አይደለም። አሁንም ቢሆን እኮ እየነገርኩሽ ነው። ያ የለም እኔ ጋራ ኦኬ ሊስን ኦኬ ሊስን አይደለም የሱ ጠላት ነው። የሱ ሳይድ አይደለም። ደረሰኛለህ? ብር የተላከላት እራሷ ነው የነገረችን። እኔ ደረሰኝ የሚኖረኝ እኔ ልኬላታለሁ እንዴ? እኔ ነኝ እንዴ ላኩላት? እንዴ ነው እኔ ደረሰኝ የሚኖረኝ? በአፏ ያለችንን እኮ ነው የምነግርሽ። በራሷ በአፏ ነው የነገረችን ሀቢባ። በራሷ በአፏ ቪዲዮ ላይ የነገረችንን ነው። ቆይ አንዴ ስትነግርህ ቮይሱ ልታሰማኝ ትችላለህ? ያለችበትን እኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብልን ልታሰማን ትችላለህ? እዚህ ጋር ክፈተው። አንቺ እንግዲህ እንትን የምትይውም በይ እንጂ እኔ እየነገርኩሽ ነው ያለውን ፋክት እየነገርኩሽ ነው። የዛሬ 3 አመቱን ምን ሊያደርግ ነው እኔ ጋር የሚቀመጠው? ይሄ እኮ የኔ ነገር ነው። ብር ማርቆስ አለ ብር ከበላችሁ ደረሰኝ አቅርብ አልኩት። ደረሰኝ የለኝም አለ። እሺ በምን አወቅህ ታዲያ? እራሷ ነግራኝ የነገረችበትን ቮይስ አቅርብ አልኩኝ። ይሄ ነገር ይፈጠራል ብዬ አስቀምጥ ነበር። ወንጀል አይቻልም። አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው። ራስ አማኝ ሆነ ያለ ማስረጃ ሰው አይወነጀልም። ማስረጃ የለህም። ሪም እንደዚህ አለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምፅ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲህ አለኝ ብዬ ማውራት አልችልም። እከሌ እንዲህ አለኝ ማስረጃ ታምጣ። የዛሬ 3 አመት ቢጎ ላይ አቴንሽን ቢጎ ላይ ሰው እሺ፣ እዚህ አይደለም እኔ ላውራ አሁን እሱ እስካሁን አሁንስ ዲፌንድ ያደርጋል። ማስረጃ ማቅረብ ካልቻልክ ማስረጃ ከሌለክ እዚህ ቤት ያለ ማስረጃ ማንንም ሰው ምንም ነገር ተቀባይ ነው። አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ? አሁን ለተከራካሪ አትሁና ጠበቃ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። እዚህ ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ልጅ ነው። ያለ ማስረጃ ሰው አይወነጀልም። ያለ ማስረጃ ከሌ እንዲናት አይባልም። ከሌ እንዲናት ካላችሁ ቮይስ ሪካርድ፣ ቪዲዮ ሪካርድ ማስረጃ አምጡ። ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቅረቡ። ከዛኛ ደረሰኝ እኮ ብለሻል እኮ ሀቢባ ራስሽ። እሱ ደረሰኝ ይልኛል አልሽ። ስለሱ አይደለም ወንድሜ፣ በደንብ አዳም። ስለሱ አይደለም ደረሰኝ ይላከኝ። ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ የው ከሌ እያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ነው ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ ማስረጃ ካለው የመናገር መብት አለው። ወንድሙ ጓደኛው ነው ላልሽው፣ እኔ ደግሞ ይኸውልሽ ሀቢባዬ እናቴ ተሙት ከነጭራሹ ከዚህ ልጅ ጋር ማልግባባ ነኝ። እስኪ አንቺ እግዚአብሔርን ጓደኛው ነው በይ እንዴ ጌታ እየተደዋወልኩ ነበር እንዴ ጌታ ጓደኛ ጌታ እንዴ ሶሲ አንተ ሀቢባዬ በጣም ቴንኪው በጣም ቴንኪው ሀቢባዬ። ላይክ ኢንተርቴን የምታደርጊው እንደዚህ አይነት ነገር ከሆነ በጣም ቴንኪው አመሰግናለሁ ወንድሜ። ማስረጃ ይዘህ ስትመጣ ኤኒ ታይም ኦፕን ነው ቤቱ። ይጀመራል ነው ማስረጃ ላይ ያዘ ሰው ኦፕን ነው። ዝም ብሎ ግን ያለ ማስረጃ አከሌ እንዲህ ነው እዚህ ቤት ተቀባይ ይጀመር። እዛ ቢጎ ላይ የተወራውን ያወራው ምክንያቱም 500,000 ብር በልታለች ተብሏል በሰዓቱ ሁሉ የሚያወሩት ማለት ነው። 5 ሳንቲም አላገኘውም ነው ልኬላታለሁ። ብር በልተሻል የሚላካል ደረሰኝ ይዞ ይምጣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ ብሄሩ እንትኑ አንልም። እኛ እዚህ ቤት
በድያለሁ የሚል አካል ከማስረጃ ጋር ይምጣ። አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል የበላበት መጥቶ ቢሰጥሽ ላንቺ በጣም ደስ ይለኛል። ግን እኔ ጋር 5 ሳንቲም አልደረሰም። ጾጺ ደግሞ ያለው የእሷን ነገር እኔ ነኝ ያወጣሁት ላለው ጾጺ አልነበረም በሰዓቱ። ጾጺ ከኔ ጋር አልነበረም። ከኔ ጋር የነበሩ ልጆች ነበሩ። ጾጺ ሲጀመር አልነበረም። እኔ ቢጎ ላይ የዚህ ልጅ ፎቶ ሳወጣ እኔ ነኝ ቢጎ ላይ ያወጣሁት እንጂ ማንም አይደለም። ማንም አያውቀውም ነበር። ጾጺ ሊትራሊ ያወራው ነገር በሙሉ ውሸት ነው። ምክንያቱም ጾጺ ይሄ ነገር ሀፕን ካደረገ ከስንት ጊዜ በኋላ ነው እኔ መጥቶ እንደ ጓደኛ ያወራኝ። አሁን ማርቆስ ሰዓቱን ጠብቆ አልመጣም። 40 ደቂቃ ስላረፈደ ፎቶውን አድርጌ ህዝቡ ፎቶውን እያየ ስለማን እየተወራ እንዳለ እያወቀ ይስማ። እሺ እኔ ትናንትና በደንብ መናገር አልቻልኩም ነበርና ትናገራለህ። ከአንዴ ፎቶውን ላድርግ። እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚህ ጋር ያለ 20 ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶውን ላድርግ አንዴ። እስከዛ ቢያሮኩን ቀጥይ። እኔ ፎቶውን ወደዚህ ደውይለት ለምትሉኝ ደውዬለታለሁ። ሪጀክት እያደረገ ነው፣ እያዳመጠ ነው። እዚህ ጋር አለ ግን ሂዝ ናት ኢናፍ መጥቶ ለራሱ ለመከላከል በምኑ ይከላከል? እየሰማ ነው። ዋትስአፕ ላይ እየደወልኩለት ነበር ሚዩት አድርጌ። እዚህ ጋር ሪጀክት እያደረገ ነው። ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ ስራ ስላለኝ ነው ዛሬ ነገ እመጣለሁ፣ እያንዳንድሽ ትዋረጃለሽ፣ ማስረጃዬን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አሁን ፎቶውን አወጣለሁ እና በእሱ አካውንት አይደለም ያወራችሁ ላለው እኔ ስክሪንሾት ልክልሻለሁ። በእሱ አካውንት ነው። ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ስማቸው ይጠራ ቢባል ጾጺ አልነበረበትም። አውቃቸዋለሁ። ስማቸውን ልጠራልሽ እችላለሁ። እንዳይመጣ ያደረጉት ጾጺ ተባባሪ አልነበረም። ጾጺ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምንም የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩን ማስቀየስ ስለፈለገ ነው። ጾጺ ነገሩ ከእንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው። እኔ ጨርሻለሁ። ሆሴን ማውራት የሚችለው ነገር ካለ ማውራት ይችላል። ቅድም ለአንቺ ያለው ጾጺ ምንድን ነው መጀመሪያ ሲተዋወቃት በራሱ ፎቶ ነው የተዋወቃት ላለው አንቺ ማስረጃ አቀርባለሁ ብለሻል። በየትኛው አካውንት ሲያወራሽ እንደነበረ ማስረጃ አቀርባለሁ ብለሻል አይደለም? አዎ። ምክንያቱም እንዳልኩሽ ነው ያገኘሁት በዚህ ልጅ አካውንት ነው። ፎቶንም ያወጣሁበት ቢጎ ላይ እኔ ብቻ ነበረኝ የነበረኝ። እሱ መጥቶ ያንን ነገር ሲያደርግ ቀጥታ ፎቶ ነው የሰጠሁበት እኔ ማለት ነው። በዛ ነው። አሁን ማውራት ይቻላል? አዎ ትችላለህ። ፎቶውን ከዚህ ስልክ ወደዚህ ልኬ ወደ ጋላሪ ሴቭ እያደረኩ ነው፣ ግን እየተሰማኝ ነው። ስሜ ሁሳም ይባላል። ማርቆስ አይደለም ወር ቢኒያም አይደለም ማለት ነው። እና ገና ሀይ ስኩል እያለሁ 16 ዓመቴ እያለን መጀመሪያ ጊዜ ያናገረኝ ማለት ነው ቢኒያም። ስሙን አላውቅም፣ ትክክለኛ ስሙ ብዙ የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም። አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኝ፣ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች፣ እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው። እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምና ከዛ አገናኘኋቸው እሱንና እዛ ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሬስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ ቺት አደረገችብኝ ምናምን ብሎ ነገረኝ ማለት ቺት አደረገችብኝ ቺ ባለጌ ምናምን ብሎ ቀብጣጠረ። ኦኬ ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወራኛል። ሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን።
በኋላ እዛው አሁንም አቆምን ወሬውን። ከዛ ከሆነ ወራቶች በኋላ ተመልሶ የኔ ፕሮፋይል ፒክቸር አድርጎ ቴሌግራም ላይ አየሁት። ጀለስ ማለት ነው። ከዛ እኔና ጓደኛዬ እንትን አልነው ማለት ነው። ምንድን ነው አፋጠጥ ነው የሚባለው፣ አፋጠጥ ነው። ከዛ በኋላ ብሎክ አደረግነው እና ለብዙ ጊዜ አካውንቱ እኔ ላይ አይመጣም ነበረ ቴሌግራም ላይ። አንድ ቲክቶክ ላይ የእህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም ሰውዬው እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ፣ እየተወራ ያለው ስለ እኚህ ሰውዬ ነው እንዲታያችሁ። ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ፂሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶ እና ፂሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ፂሙ ሙልጭ ስላደረገ ወጣት ይመስላል። እዩ፣ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና ኢቨን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቅ የምፈልገው ነገር በብሔር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም እና እኔ አይደለሁም ቢኒያም ነበረ ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኙት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። ይኸው እዚህ ጋር 9,000 ብር ነበረ። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው። ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው ላይ ምንም አይገባውም ማለት ነው እና ውሸት ነው እና ይህ ሀክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢሮስታርን ለመጠም 9,200 ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ ነው እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለ10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው። እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24,000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24,000 ነው ደሞዜ፣ 24,000 ዩሮ ነው ደሞዜ። በሚሊዮኖች እርዳታ እረዳለሁ ይላል፣ ግን 5 ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪው። ቀጥል ወንድሜ። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ ያውቅ እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማን እንደሆነ አላውቅም። ያን እያደረጋችሁ ኮፒ ሊንክ እያደረጋችሁ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ አያውቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና 16-17 ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታስሬ ነበረ ምናምን ብሎ አውርቶ ነበር ብር እንድልክለት $50 ላክልኝ ምናምን ብሎኝ ነበር ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም እልም ያለ ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎም አያውቅም፣ ብርም የለውም እና የሚኖርበትም አድራሻ አለኝ ብዙ
ሰው እየጠየቀኝ ነበር እና ኖርበትን ማድራሻ የሚፈልግ ሰው ካለ ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር እችላለሁ። እኔም ዋትሳፕ ላይ ላክልኝ። ለምን 2 ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል። እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው 2 ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አደርጋለሁ። የሚባለው አሁን ራሱ የኮመት አይቼዋለሁ። ማሪ ይኸው መኒ ጋር ነው የሰጠሽ። በጣም ጥሩ። በቃ ይኸው ያሪም ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ። እና ደግሞ አንዷ ሴት ናት። ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል። በጣም ጥሩ። አባህነት የ24,000 ዩሮ ደሞዝተኛ እንዴት ነው $50 የሚለምነው? አንደኛ። ሁለተኛ ስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል፣ ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ 50 ዩሮ የለመናት ከአንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ነበረች። ኦኬ ከእሷ እህት ከትርሲት እህት ነው የለመናት 50 ዩሮ እና ወይኔ የእህቴ ፍቅረኛ ርቦታል ብላ 50 ዩሮውን ሰጥታ፣ ግን እሱ የምትናገር አልመሰለውም ነበር ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። 50 ዩሮውን ከሰጠች በኋላ ተናገረች። ኢማጂን የ24,000 ዩሮ ደሞዝተኛ ሆኖ ራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጂን ማች ያረጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ማርቆስ ላለው ብዬ ቶማስ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቃል። እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበር። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽኝ ነበር እና ከስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትኖር እና ከእሷ መድኃኒት የጠጣችኋለች? መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይ እሱ ጀርመን ሆኖ በኤምባሲ ምናምን ምናምን እሷ ቢጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለው ነው የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም ምንድነው የሚባለው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አሉ፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛዋ? 2016 ወይ 2017 ላይ ነው። እሺ በኢትዮጵያ አቆጣጠር ነው በፈረንጅ? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለው እና አንዳንዴ ሌል ኮሌጅ አርስልሽ እና እንደዛ ነው ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ ላይ የለኝም። ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ 18 19 20 ላይ አንተ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ
እዛ ላይ ለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናገራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግመን የሰው ስም አንጠራም። ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችኋለች ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠኸውም። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበር። የኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለ እና በቃ ሰውየው እኔ እና እሱን በቃ አንድ ነው አድርጎ የሚያምነው ማለት ነው። እንዴት ነው ልበልሽ፣ በቃ ራሱን እኔ እና አድርጎ ነው የሚያምነው በስትክክል። እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ፣ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰጥተኸው አውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም፣ አበሻ ምናምን አልነበረም። እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር እንትን የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ፣ ወገኔ ብዬ ማለት ነው። እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ሰው ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኑዊኒ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ እነግረዋለሁ ማለት ነው ስላለው ነገር። እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላውቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላውቅም፣ እንትን እኔን ብሎክ ያስደርጋቸዋል። ዋትሳፕ ላይ እኔን እንዳያገኙኝ ማለት ነው ብሎክ ያስደርጋቸዋል። ሰምሃው አይ ዶንት ኖ ሃው እንደዛ አድርገው እንትን ብሎክ ያስደርጋቸዋል ማለት ነው። ሰው እነሱ እኔን እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይህን ልጅ ብሎክ አድርጎት ካላቸው ይጠራጠራሉ ብሎ ያስባል። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርጌ ያለው ማለት ነው። እነሱም እንትን እንዳልሽ ስላለው ነገር እንትን ማለት አይችልም። እና እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ አመት ከሁለት አመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለሁ። እና ሰውየው በቃ እንደዚህ ነው። አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም እንትን ነው ምንድን ነው የሚባለው ማኒፑሌተር ነው። ሰዎችን ጭንቅላት ጌም በጣም ጎበዝ ነው። እና ሴቶቹንም እንደዚህ እያደረገ እኔን ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ እወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖት እና ስለ ብሔር ገብቼ ተናግሬ ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም። እና እኔም ራሱ ቪዲዮ ለመስራት ሞክሬ ትክክለኛ ፔጅ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላውቅም።
ስለ ብሔርም ገብቼ ተናግሬ አላውቅም እና ሰዎች ላይ እየገባ ላይ እየገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል እና ዲኤምቪ ላይም እዚህ በምኖርበት ሰዎች ራሱ እያስፈራሩኝ እና እያስፈለገኝ ነበረ ሰውዬው። ምክንያቱም የተናገራቸው የነበሩ ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያውቅልኝ የሚፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉ ሊጎዱ ስለሚችሉ ይሄን ማድረግ ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶ ቪዲዮ ሰራለው። ከዚህ በኋላ በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስ ዛሬ እመጣለሁ ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። ሁሌ ነው እንደዚህ የሚለው ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል ግን ቪዲዮም አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰል እንደ እየላከላቸው የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህቴ ይኸውልሽ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ከዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረካት አይገባም በመጀመሪያ ደረጃ። ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል በየአፕሊኬሽኑ። ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀው። ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለማለት በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረኩ በፍጹም ለማንም እንዳሰጭ እሺ አሁን ይሄን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ
ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 አመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስታወራም ስትናገር በየአፕሊኬሽኑ በዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ይባል ለጊዜው ነው። ቀድምም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ኦኬ ስቶርሚ ከጨረሽ አባበች ትቀጥል። ጨርሰሻል? ነው እኔ ጨርሻለሁ። እሺ አበበች ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማነው ሚውት ያደረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ማንም ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ራሱ በሰው ሊያስደውል ይችላል። ራሱ የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ ስዊት አውርታለች። ማን ነው ያልተናገረው? የአውሮፕን ናት። መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ ያቋረጣት። ጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላዋ ወይስ ጨርስ? ዊ አር ኦፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለሁ። አዎ ሁሉም ብለውኛል። 500 ሺህ ብር በልታለች ተብሏል። እኔ 500 ሺህ ብር ብበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው። ምንም አይነት ብር አልበላውም። በላችን ካለ ማስረጃ ያመጣል። እንዳልኩሽ ነው። ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበጥ ጀመረ ማለት ነው። በቃ መሳደብ ምናምን በቃ ኃይለኛ ቃላቶችን ማውጣት ጀመረ። እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት። እኔ ርቄ ግን እሱ ግን ይጠቀማል። ሁሉንም አካውንቶች አበበች እንዳለችሽ ባለፈው ደላልቼ ነበረ። እሱ ግን ይገባል። ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾጺ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው። የሆነ ቤት ውስጥ ማለት ነው እያወሩ ነው። አንድ ጀማ ማለት ነው። ከዛ ቁጭ ብለው እያወሩ ብቻ
አላልኩም። ከዛ ቴክስት አደረኩለት የት ነበር ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ከዛ በኋላ ላይ ከዛ በቃ ከኔ ጋር መጠላት ጀመረ በጣም በኃይለኛው በቃ ስድቡ ምናምን ተታርፎ በቃ በጣም እንትን የሚል ማስፈራሪያዎች ነበሩ ምናምን። ከዛ ለወንድሜ ጋር እንዳልኳችሁ ቴክስት ያደርግለታል፣ ከዛ ይደልትበታል፣ ይደልትበታል። ከዛ ወንድሜ ለእኔ ቴክስት ማለት ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው፣ ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው ሁሉ የሚሳደቡ ስድብ። እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩ፣ እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮችን እንትን ብለውብኝ ነበር። ሶ በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች። ላይክ ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች። ከዛ እሷ ጋር ምን ይላታል፣ እሷን ቢጎ አስጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ። በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጂም፣ አንቺ አይደለሽም እናትሽ ትሰቀላለች፣ እናትሽ ትንጠለጠላለች በገመድ፣ አንቺ ሰው አትሆኝም፣ ከአንቺ ጋርም ወንድ አይሆንም። እንዲህ ብሎ ነው ለመጨረሻ ጊዜና እናትሽ ትሰቀላለች ሲለኝ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረኩት። በቃ ቦለኩት፣ ብሎክ አደረኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ። በቃ ከልቤ ማለት ነው። ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አድርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከወንድ ጋር እንኳን የምትቀመጥ አልነበረችም። በተደጋጋሚ እንደዛ አየሁኝ። ከዛ ልጅቷን አስወጣት ማለት ነው ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። ሶ እኔ ኢቭን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁ፣ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ
ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነ ስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጥሩ ጓደኞች አሉ፣ እግዚአብሔር የተመሰገነ ይሁን። ከነሱ ጋር ጀለስ ሆኖ ነበረ። ከዛ ከነሱ ጋር ለመቀላቀል ግዴታ ለነሱ ፋይል መስጠት አለበት፣ እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ያደረገው ምንድነው ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉ ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ትለኝ፣ አዎ አውቀዋለሁ ስላ እንደዚህ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፋሪቲም። ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሩት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው እሷን ላለሷን ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላትም ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም፣ እኔ ስትመጣ ራሱ ትቼልክ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋሁበት ዋነኛ ምክንያቴ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም ብዬ እኔ በቃ እሺ እኔ ወዳታለሁ አከብራታለሁ፣ በቃ እነሱን የሚላቸው በጣም ነው የምወዳት በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣ። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለእሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ልጆቹ ጋር ደውሎ አሁን ነው ማውጣባት ምናምን። ከዛ እነሱ ድጋሚ ጠሩንና ያረ ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅ ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድን ነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለምን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል በቃ ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን ያለቀስኩትን የተጎዳሁበትን ሁሉ እኔ ነኝ የማውቀው። ሶ አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጣልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያቱም ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው፣ ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመረ። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500 ሺህ ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴች፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብሎ እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ አንዴ ዊአር ኦፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከተሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ የምናወራው ነገር ስላለ ትጨርስ ሆነ ቆያ ይቅርታ፣ ጉዳዩ እንደሚመለከትና እንደማይመለከት ለመጠየቅ ነው። ተጨርስና እሷ ትቀጥላለች። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጆች እንትን አሉ እና በገባበት እየተከታተሉ በቃ
እሱም ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ሲከፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዛ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነን የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጠ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 አመቴ የዛሬ አመት አገኘሁት። የዛሬ አመት መጥቶ ይሄ ዱርዮት ዩኒፎርም በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት። ፕሮፋይልን ቪዚት አድርጎ አገኘሁት። ቲክቶክ ላይ ነው አይደል? ቢጎላ እዛ ላይ መጥቶ ነበር። ዩኒፎርም ዱርዮት ዩኒፎርም በሚል ነው የመጣው እዛ ላይ። አሁን የዛሬ አመት ሲመጣ በዛ ከ2 አመት በኋላ የዛሬ አመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበር። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎ ከዛ እያስጠፋት እንደሆነ ሰማ። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን እኔ እሸፍናለሁ ብላት መጠቀም አቆማ ነበር አካውንቱን። ማቃቸው ልጆች በእሷ አገኘዋቸውና ተደውሎላት መጣች። አወራኋት። የዚህ ልጅ ቪዲዮዎቹን ሁሉ ላከችልኝ። በማን ነው የሚያወራ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም አለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት የዚህ ልጅ ነው። ሆሳማ አንተ የልጅነት ፎቶዎችህን ፖስተካል ኢንስታግራምክ ላይ ኬታ መጣ? የልጅነት ፎቶ የልጅነት ማለት ይሄ በዚህ እድሜዋ ሳይሆን የሆነ ቲኔጀር ምናምን እያለ ኢንስታግራም ላይ ከስንት አመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንትክ ስንት አመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም እስከ 9 አመቱ ነው ማለት ነው ኢንስታግራምክ። ያ ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠዋት። ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ። በአመቴ አሁን ባለፈው እዚህ ጋር አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያለ ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላለህ። ኮሜንታተሮችን ታያቸው ማሪኛ መልሳለሁ ማናገር እንዳለችሽ ጓደኛዬ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ምንም መልስ አልሰጥም። ኤኒ ታይም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ አመት ነው ማርቆስን ቲክቶክ ላይ የማውቀው። ቤቴ ገብቶ እርዳታ 50 ሺህ ነበር ቃል ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ አልጠይቃቸውም። ደረሰኝ ታውቂያለሽ፣ ደረሰኝ ብጠይቃቸው ያላመንኳቸው ይመስላችኋል። እና አስገብቻለሁ ሀቢባ እኔ ለ50 ሺህ አታምኝም። በቀን 10-20 ቦታ ነው 50 ሺህ የምረዳው። እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ። ከዛ በቃ መጨቃጨቅ ግን በየጊዜው ይመጣል። 50 ሺህ ቃል ይገባል በየቤቱ 50 ሺህ። ይሄ ሰው መልካም ነው እውነትም እየረዳ ይሆናል። የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት። 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ዳሻል። በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው። አበበች እዚህ ቤት መታ አስታርቂኝ ብላ መጣ። መጀመሪያ አበበች ባይዘወይ አስታርቂኝ ብላ ነው የመጣችው። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅላት ወጣለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉዳይ አይታወቅም ነበር።
በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሾት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች። አበበች ደግሞ ቲክቶክ ተጠቃሚ ነበረች። ላይቭ የምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች። እሷንም እንደዚህ ብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመቸዋል። ቆይ አበበች ጋር እስከምደውል ሰክሰስ አውራ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔም ስለ ቲኬት ነው የማወራው። የሁለተኛውን ዙር ቲኬት ያላገኛችሁ ፎሎ አድርጉን። ባዮ ላይ ያለውን ስልክ ተጠቀሙ። በውስጥ መስመር በዋትስአፕ መታችሁ ቲኬት እንፈልጋለን ካላችሁ ቲኬት እንልክላችኋለን። ቲኬቱ ምንድነው የምንድነው ካላችሁ በመላ ዓለም ላይ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው። የቤት እጣ ነው። የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤት እና አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር፣ አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ በስደት ላይ ላላችሁ ለእናንተ ነው። የቲኬቱ ዋጋ የኢትዮጵያ 2000 ብር ነው። ባላችሁበት ዓለም ሆናችሁ ቲኬት መቁረጥ ትችላላችሁ። ከእናንተ የሚጠበቀው አካውንታችንን ፎሎ ማድረግ፣ ባዮ ላይ ያሉ ስልኮችን አንስታችሁ በዋትስአፕ ቲኬት ፈልጌ ነው ማለት። እጣው የሚወጣው ማች ነው እንዴት ነው የት ነው ካላችሁ እዚሁ ሀቢባ ቲክቶክ ላይቭ ላይ የመጀመሪያ ዙር እጣ የወጣው ወደ 18000 ሰው ባለበት ነው። አሁንም ብዙዋን ባሉበት እዚሁ ላይቭ ላይ ቀጥታ እንደዚህ ተሰብስበን ነው እጣውን የምናወጣው። ማች ነው ካላችሁ ቅርብ ቀን ከ30 ቀን በኋላ የሚወጣ ይሆናል። አፕሪል 30 ነው። ለገዛችሁ ብዙዎች ገዝተዋል። ለገዛችሁት መልካም እድል፣ ላልገዛችሁትም ለመግዛት ለሚታስቡትም መልካም እድል። ተደራሽነቱ ደግሞ የሚሆነው ከዚህ በምናገኘው በጥቂት ሳንቲም የኢትዮጵያ ውስጥ ያሉ አካል ጉዳተኞችን የምንደግፍ ይሆናል። ስፔሻሊ በመላ ዓለም ላይ ያላችሁ የቤት ባለቤት ያልሆናችሁ ባለ 3 መኝታ ቤት በኢትዮጵያ 2000 ብር የቤት ባለቤት ሁኑ እንላለን። ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ ነው። የቤት እጣን ይመስላል። መልካም እድል ለሁላችሁ። ቴንኪው ሀቡዬ። ፎሎ አድርጉን። ሰክሰስን ፎሎ በማድረግ እጣ ቆርጣችሁ የቤት ባለቤት የመሆን እድላችሁን ሞክሩ። ፎሎ አድርጉት። አበበች አሁን ትገባለች። ምንም አያመጣም፣ አትፍሪ። ዊ አር ኦፕን ኦልሬዲ። አንቺ በጣም ጠንካራ ነሽ። አንቺ አበርችም አበረታችም አያስፈልግሽም። ሌሎቻችሁ ግን እየደወለ አሁን እያስፈራራችሁ ያለው ምንም አያመጣም፣ ምንም አታመጣም፣ ፖስት አድርገው በሉ። ምንም ነው ማያመጣው። ምንም ቢፖሰት ብርቅም ድንቅም አይደለም። ሀቡ ስልኬ ሊዘጋ ነው እና ከመዝጋቱ በፊት አውርቼ ልውጣ። አዎ ኦኬ። እኔ ትናንት እንደነገርኳቸው ነው ተውቃችን ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጌ ብለኝ የማረግ አይነት ሴት አይደለም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሻት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫልዩ የለውም። እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት። ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል። አንድ ሳምንት ነው ወሬ፣ ከዛ ያረሳል። ስለዚህ ጎሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ ነው። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለእኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የእሱ ጥፍርና የእሱ ምናምን ተገኘ እህቴ ላይ።
ለእኔ የተባልኩት። ስለአንተ ያወራው ይኸውልህ፣ ለእሷ ሌላ ታሪክ ስላንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶችን እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ የአክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ሴቶች አንድ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላውቅም፣ ደፍሬም አላውቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ላይ ርዕሱ ራሱ ሜክ ሴንስ አያደርግም እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላውቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላውቅም፣ አላበርኩም። አማኔል አቅሜ ገብቼ አላውቅም። ጤነኛ ነኝ፣ በሴት አላበርኩም እና